እስቲ ደግሞ ሀረግና ማጣት አንቺ ሀረግ ደንሽስ ነው እንዴነሽ አንቺ ደርቆብኝ ተናድጄ እንደው ላረሙ ራሱ ሳልበቃ እንደው ሆነብኝ ነው እንጂ ደግሞ በእጅ ዝልክክ ነው የሚመጣው ብለው ልጆቼን ደግሞ እንትን የበሽታማ የመጣው በቃ እኛን ገበሬዎቹን ሊጨርሱ ነው። አሁን እንደው አንድ ፍሬ ሰላጣ እንኳን አብቅለን እንዳንሞት እንደው በምን ቀን የመጣው እንዳይ በጣም ነው የሚያስጠላው። ግማሽ መሬት እንኳን ሳንወርስ በጣም ነው የሚያስጠላው። ግን እንደው እግዚአብሔር እንደው ሁሉም እዚህ ሀገር ያሉት ገበሬዎች እንደው ይጠብቃቸው። አሁን ይጠብቃቸው የሚባለው እስማ የዛሬ ዓመት በሰላም ያደርሰን ነው የሚባለው። አይባልም በቃ። አንቺማ ልጅሽ ባል አለ አይደለ? እሱ ሐኪም ነው ሲባል ሰምቻለሁ። እስቲ ነገ ወይ ከነገ ወዲያ ሂደን እንደው እንጠይቀው እስቲ ማየው። አንቺ እሱ እኮ ሳይንስ ነው የሚሰራው፣ ደግሞ እዚህ ሀገር አይደለም የሚኖረው። በቃ ና ብለህ ነው የትም ቢሆን ካናስመጣለን ብር ያለኝ ያችን አሳጥቼ ያኛው አለ አይደለ? ያኛው መሬት ይሄኛው እኮ የኔ ነው። አንቺ አይሆንም የኔ ነው። በአንድ ዓመት አስለቅቄሻለሁ ብለሻል። አንድ ዓመት መልኩታል። በቃ ታመጫለሽ። አያገባኝም እናቴ። ለራሴ ወገቤ ተሰብሯል። ዶክተር አንቺ ዶክተር ቸግር የሚባል ሐኪም አለ፣ የባህላዊ ሐኪም እና በዝ ነው አሉ። እሺ እንሂድ እንዴ? እሺ አዲሱ በሽታ መፍትሄው ያው ተብሎኝ ነበር ዶክተር። አሁን ደግሞ አገኘሁ፣ መድኃኒቱ አገኘሁ እና አብረን ሳይቀር እስቲ እንሂድ። አንቺ የዋነ እስቲ እንዴ ሄደ እስቲ አበሻ መድኃኒት አለ ተብሎ ነበር። እንሂድ ነው እስቲ አንተ ዶክተር ይቸግር ጥላም የላችሁም እንዴ? ጥላ አለን። የግቢ በር እኮ ማነሽ? ክፍት እኮ ነው። ብርታሉ ክፍት። እሺ እንኳን መጣችሁ። ለማንኛውም እስቲ አረፍ አረፍ በሉ። ምንድነው ጉዳያችሁ? አቋይ ጉዳያችሁ ታግረን ነው የምንቀመጠው። አንቺ ወንስ ቁሚ። ጉዳያችሁ ምን መሰለህ? ለአዲሱ በሽታ መድኃኒት አለ ሲባል ሰምቼ ነውና አንተ ጎበዝ ነህ ተብለን የመጣነው። እውነት ነው። በሰፈር በመንደሩ በአገሩ የተመሰከረልኝ ዶክተር ነኝ። አዎ በጣም ጥሩ። አልተሳሳታችሁም። ትክክለኛው ሰው ጋር ነው የመጣችሁት። ነገራችሁ በሉ። እሺ ስጠን እንደው ካዳነን እንደው አመቱን ሙሉ ስጸልይልህ ነው የምውለው። እንደው ቢቸግርዬ ካዳነን አይባልም። ካዳነን አይባልም። እሺ አዎ የሚያድን ነገር ነው የምሰጣችሁ። እሺ በዚህ ጥርጥር እንዳይገባችሁ። እሺ ለዛ ደግሞ ዋስትናዬ ቅድሚያ ክፍያ አልቀበልም። ከዳናችሁ በኋላ ነው የምትከፍሉ። ግን ድናችሁ ካልከፈላችሁ አለኝ የሆነ አስማት በዛው የምትጠፉ ከሆነ አዙሮ የሚያመጣ ማለት ነው። እችንን ያዥ። እሺ ሰው እንዳያችሁ ደበቅ አድርገሽ ያዥ። አዋዋጡን እንዴት ነው የምሰራው ታዲያ? ዝም ብሎ ይዞ መሄድ ነው እንዴ? ለማንኛውም ይሄን አሸት አድርገሽ በቅንድብሽ ትይዣለሽ። በቅንድብሽ ለ3 ሳምንት ትይዣለሽ። በሉ መድኃኒት እሱ በሰላም አያስለኝም።
عرفت بلاش الزجاج لا ليش استموكر رجع سكينة تبالات ولا استي عشان ما ياكلني سكينة ستيورا ሲያቃጥላል እኔ አልወደድኩትም ይሄ ዶክተር ባዩ እንዴ ቀለብ ነው ነገር ነው ኧረ አይደለም አንቺው ቆንጆ ነው እስቲ ቀበቀበት አድርገና ትንሽ ቆይ ትንሽ ቆይ እናንተ እኮ ናችሁ ታዲያ ቸኩላችሁ ወዳችሁ ከሌለ ወይ ስልክ የላችሁ ወይ ምን የላችሁ በምን ደውዬ ልስጣችሁ? ማክሸፊያውን ሳልሰጣችሁ አይደለም። አሁን ደህና ትሆናለች። አሁን ደህና ነይ ጠጋቤ ይሄ ይኸውልሽ ማክሸፊያ ነው። ሲያዙሽ ማስክ ረስቼ ቤት ለመጥተን አንተም ብሉ ዶክተር ይሄ ማክሸፊያ ነው። አይደለም አሁን ይሻላታል። በብብቷ አድርጊላት አልሰጥም ብየው አለሞትኩኝ ልጆቼ ይሄንን ለአራት ሳምንት ያዥ እንደዚህ አድርገሽ ለአራት ሳምንት አንድ ወር ነው የሚይዘው። አንድ ወር ላለ ማለት ብዬሽ ነው። በይ አሁን ነገ ነው የሚሻላት። ይሻላታል ግን ለአራት ያዝ ይሄ ካላሻለሽ የአህያ እርግጫ ይወስድልሻለሁ መጨረሻ ላይ። አይ ይሻላታል፣ ደህና ትሆናለች። በዚህ ማይሻላት ከሆነ አንድ የአህያ እርግጫ አዘላታለሁ። በቃ ተሽሎሻል።